ሰላም ጤና ይስጥልን ውድ የጥለት ሲኒማ ቤተሰቦች ለጤናችሁ እንደምናላችሁ። ጥለት ሲኒማ ምርጥ የተባሉ ፊልሞችን አጠር አድርገን ወደ እናንተ ተመልካቾቻችን የምናደርስበት ቻናል ነው። በዛሬው የፊልም ሪቪው እንደ አውሮፓውያን አቆጣጠር በ2015 ዓ.ም ለእይታ የቀረበውን በእውነተኛ ታሪክ ላይ ተመርኩዞ የተሰራውን የዌስተርን አክሽን ድራማ ዘውግ ያለውን ተወዳጅ ፊልም ነው። ፊልሙን አሌሃንድሮ ጎንዛሌዝ ኢናሪቱ ዳይሬክት አድርጎታል። በሪጀንሲ ኢንተርፕራይዝ ተሰርቶ በ20th ሴንቸሪ ፎክስ ለእይታ የቀረበ ሲሆን በ2016 ዓ.ም በ88ኛው አካዳሚ አዋርድ ላይ በምርጥ ትወና፣ በምርጥ ሞሽን ግራፊክስ እና በምርጥ ዳይሬክተር 3 የኦስካር ሽልማቶችን ማሸነፍ የቻለ ፊልም ነው። ፊልሙም ጥላቻ፣ ፍቅር፣ በቀል እንዲሁም ወዳጅነትን ያሳያል። አብራችሁን ቆዩ። ፊልሙ ሲጀምር ቤተሰቦች ተኝተው ከቆይታዎች በኋላ መኖሪያቸው ተቃጥሎ ሂው ግላስ በሐዘን ቆሞ ይታያል። በመቀጠልም 3 ሰዎች መሳሪያ ይዘው አጋዘን ያድናሉ። የመሳሪያውን ተኩስ ድምጽ የሰማው ፊትዝጄራልድ እየተበሳጨ ቆዳ ወደሚገፉት ሰዎች ይሄዳል። ካደኑት ሰዎች መሃል አንዱ ያደኑት ትልቅ እንደሆነና እርዳታ እንደሚፈልጉ ይነግራቸዋል። ስጋ እየጠበሱ የነበሩትም ሰዎች እየቀለዱ እንደማያግዙት እየነገሩት ባሉበት ቅጽበት በድንገት ጥቃት ይከፈትባቸዋል። በቀስትም ከተለያየ አቅጣጫ ይገደላሉ። በዚህም ሁኔታ ውስጥ ሂው ግላስና ግማሽ ቀይ ህንድ የሆነው ልጁ ያደኑትን አጋዘን ቆዳ እየገፈፉ እያለ የተኩስ ድምጽ ይሰማሉ። ወዲያውም ሂው ግላስ ልጁን እንሂድ ብሎት ተነስተው ይሄዳሉ። ቀይ ህንዶችም ተደብቀው ስለሚያጠቁ ቆዳ ነጋዴዎቹ ማጥቃት አልቻሉም። በዚህም የቻሉትን ቆዳ እየያዙ ወደ ጀልባቸው መሸሽ ይጀምራሉ። የተወሰኑትም ያመልጣሉ። የቀይ ህንዶችም ሽማግሌ ልጃቸው ፓውካ እንደሌለች ለአለቃው ይነግሩታል። በተጨማሪም የተረፈውንና የማረኩትን ቆዳ ከፈረንሳዮች ጋር በፈረስ እንደሚለዋወጡት ይነጋገራሉ። እነ ሂው ግላስ በጀልባው እየሄዱ ጀልባው ላይ ደርሰው የሞቱትን ጸሎት እያደረጉ ወደ ወንዙ ይጥላሉ። የተመቱና የቆሰሉትን እያከሙ እየተጓዙ ነው። የቡድኑ መሪ የሆነውም ካፒቴን ቀጣይ እቅዱ ምን እንደሆነ ጆን ፊትዝጄራልድ ይጠይቀዋል። ካፒቴኑም ሂው ግላስን ይጠይቀዋል። ሂው ግላስም ከጀልባው መውረድ እንዳለባቸው ይነግረዋል። በዚህም ሀሳብ የተበሳጨው ፊትዝጄራልድ ከዚህ ጀልባ ወርደን በእነሱ ልታስጨርሰን ነው ወይ ይለዋል። ለካፒቴኑም ብዙ ሰው አተናል፣ ሁላችንም እንዳንተርፍ ነው ወይ ይለዋል። ካፒቴኑም በቁጣ ከጀልባው ወርደን እንጓዛለን ብሎ ትዕዛዝ ይሰጣል። በዚህም ከጀልባው ወርደው ፊትዝጄራልድ በንዴት የሂው ግላስን ልጅ ግማሽ ቀይ ህንድ በመሆኑ እንደነሱ አውሬ ነው እያለ ይናገራል። በዚህም ከሂው ግላስ ጋር ይጋጫሉ። ካፒቴኑም ፊትዝጄራልድን እንዲያቆም ያዘዋል። ሂው ግላስም ለልጁ መትረፍ የምትፈልግ ከሆነ ምንም ነገር እንዳታወራ ይለዋል። ልጁም ድምፄን ቢያንስ ሰምቶታል ብሎ ይመልስለታል። ሂው ግላስም በመናደድ እነሱ ድምጽህን ሳይሆን የቆዳ ቀለምህን ነው የሚመለከቱት ይለዋል። ሂው ግላስም ለልጁ ልንሄድ ነው ተዘጋጅ፣ እስከዛ እኔ በምዕራብ በኩል እሄዳለሁ፣ ሁሉም ሲመለሱ ጥራኝ ይለዋል። ጀልባውን ይዘው የተላኩትን ሁለቱን ሰዎች ይዘው ቀይ ህንዶቹ ይገድሏቸዋል። የሚፈልጓትም ያለቃው ልጅ እንደሌለችና ከቀሩት ጋር ሆና እንደሚሆን ይነጋገራሉ። ወደ ተራራውም ሄደን እንፈልጋቸው ብለው ጉዞ ይጀምራሉ። ሂው ግላስና የቀሩት ቆዳውን በፈረስና ራሳቸው ይዘው በጫካ ውስጥ ይጓዛሉ። ካረፉበትም ቦታ ግላስ ጫካውን ለመመልከት ብቻውን ይጓዛል። በዚህም የድብ ቡችሎች ይመለከታል። ከኋላውም ድቧ ታጠቀዋለች። በጣም ይጎዳል። እናት ድቧንም ይገድላትና ይወድቃል። እየፈለጉት የነበሩትም ጓደኞቹ ከድብ ጋር ወድቆ ያገኙታል። በጣም እየደማ ስለነበረ የተጎዳውን ቦታ ይሰፉለታል። ፊትዝጄራልድ በሱ ምክንያት ወደ ኋላ ልንቀር ነው እያለ ይበሳጫል። ቀይ ህንዶቹም ፈረንሳዮቹ ጋር በመሄድ ፈረስና የጦር መሳሪያ ይጠይቃሉ። ካፒቴኑ ግን ፈረስ የለም የተስማማነውን ብቻ ነው ይላቸዋል። ቆዳውንም በማየት ከአሜሪካኖቹን ያመጣችሁት ምልክት አለው፣ በዚህም የስምምነታችንን ግማሽ ነው እምከፍለው ይላቸዋል። የተሰረቀ ነው ብሎም ይነግራቸዋል። የቀይ ህንዶቹም አለቃ ሁላችሁም ከኛ ሰርቃችኋል፣ መሬታችንን፣ ከብቶቻችንን። 2 ነጭ ሰዎች መንደራችን መጥተው ሴት ልጄን አፍነው ወስደዋል። ፈረስ እንወስዳለን ልጄን ለመፈለግ ይለዋል። በዚህም 5 ፈረሶችን ወስደው ቆዳዎችን በሞላ ይሰጧቸዋል። ሂው ግላስ በጉዳቱ መራመድም ሆነ መናገር አይችልም። በቃሬዛ አድርገውት ይጓዛሉ። መንገዱ ተራራና ጫካ እንዲሁም በረዷማ ስለነበር በጣም ይቸገራሉ። በአንድ ተራራ ስርም ሲደርሱ ከዚህ በኋላ ሊሸከሙትና ሊጓዙ እንደማይችሉ ለካፒቴናቸው እንዲሁም ለሂው ግላስ የረጅም ጊዜ ጓደኛው ለነበረው ካፒቴን አንድሬው ሄነሪ በምሬት ይነግሩታል። እሱም ሂው ግላስ ከሚሰቃይ እነሱም ከሚደክሙ ሜርሲ ኪሊንግ ወይም የምህረት ግድያ ሊፈጽምበት መሳሪያውን ያወጣል። ልጁ እንዳያስቸግራቸውም ይዘውት ነበር። ካፒቴን ሄነሪ ግን በጓደኛው ላይ መጨከም ባለመቻሉ ከሱ ጋር የሚቆይ ለ2 ሰዎች ድርጅታቸው $70 ተጨማሪ ጉርሻ እንደሚሰጥ ይናገራል። በዚህም ታዳጊ ወጣት የሆነው ብሪጀር እና የሂው ግላስ ግማሽ ቀይ ህንድ ልጅ እኛ እንሆናለን ብለው ይስማማሉ። ፊትዝጄራልድ ግን $70 አይበቃም፣ 3 ሰዎች ደግሞ ይህንን ተራራ ይዘውት ሊወጡ አይችልም ይላል። ካፒቴኑም $100 አደርጋለሁ ይላል። ብሪጀር እና የሂው ልጅ ሃውክ ግማሽ ሼራቸውን እንደሚሰጡ ይስማማሉ። በዚህም ፊትዝጄራልድ ለመቆየት ይስማማል። ሃውክ ለአባቱ ጠንካራ ስር ያለውን ዛፍ ንፋስ አይጥለውም ያለችውን እናቴን አስታውስ እያለ ይነግረዋል። ፊትዝጄራልድ ብሪጀር እና ሃውክ በሌሉበት ያንተ መሞት ለእኛም ጥሩ ነው ብሎ ሂው ግላስን አፍኖ ሊገድለው ሲል ልጁ ሃውክ ይደርስበታል። ፊትዝጄራልድም ልጁን ይገድለዋል።
ይነግረዋል። መናገርም ሆነ መነሳት የማይችለው ሂው ግላስ የልጁን ሞት ይመለከታል። ብሪጀር ከሄደበት ሲመለስ ሃውክን ይጠይቃል። ፊትዝጄራልድ ደብቆት ስለነበር ብሪጀር አላወቀም። ፊትዝጄራልድ ብሪጀርን ከተኛበት ቀስቅሶ ቀይ ህንዶቹ እየመጡ እንደሆነና ማምለጥ እንዳለባቸው ይነግረዋል። የት ጥለነው ነው የምንሄደው ብሎ በድንጋጤ ይጠይቀዋል። እሱም የቆፈረው ጉድጓድ ውስጥ ከቶ ሂው ግላስን አፈር ማልበስ ይጀምራል። ብሪጀር እንዴት ሳይሞት ይላል። ፊትዝጄራልድ መልሶ ተኩሰህ ግደለው ብሎት መሮጥ ይጀምራል። የደነገጠውም ታዳጊ ብሪጀር ይቅርታ ብሎት የውሃ መጠጫ አስቀምጦለት ሮጦ ይሄዳል። ሂው ግላስ ከጉድጓድ በመውጣት በልቡ እየተሳበ የልጁ ሬሳ ወዳለበት ይሄዳል። መንገድ ላይ ያሉም ብሪጀር ፊትዝጄራልድ እየዋሻው እንደነበር ይደርስበታል። ፊትዝጄራልድ ግን ያስፈራራውና መንገድ ይጀምራሉ። ሂው ግላስ የልጁን ሬሳ ተሰናብቶ በደረቱ እየተሳበ ከአካባቢው ይሄዳል። ከቆይታዎች በኋላ ቀይ ህንዶቹ በነበረበት ቦታ ይደርሳሉ። ነገር ግን ከሞተው ሃውክ ሬሳ ውጪ ማንንም ሳያገኙና የሂው ግላስን ደም የነካውን ጨርቅ አንስተው የልጃችን ይሆናል በማለት ፍለጋቸውን ይቀጥላሉ። ሂው ግላስ ራሱን እያከመ ቀስ በቀስ ዱላ ተደግፎ ለመሄድ ይሞክራል። በወንዙ ዳር ላይም ሆኖ ቀይ ህንዶቹን በቅርበት ይመለከታቸዋል። ወደ ውሃ ውስጥም ሄዶ ይደበቃል። እነሱ ግን አይተውት ጥቃት ስለከፈቱበት ወደ ወንዙ ሙሉ በሙሉ በመግባት በጎርፍ ይወሰዳል። ከውሃ ውስጥም ተርፎ ይወጣል። ፊትዝጄራልድ እና ብሪጀር ወደ አንድ ሰዎቹ ወደ ተገደሉበትና መንደሩ ወደ ተቃጠለ አካባቢ ይደርሳሉ። በዛም ብሪጀር ላያት አንዲት ሴት የሚበላ ሰጥቷት ይሄዳሉ። ሂው ግላስ በመንገዱ ላይ ተኩላዎች ባይሰን ሲያድኑ ይመለከታል። እዛም ባለበት ይተኛል። ሲነሳም አካባቢው ላይ አንድ ሰው እሳት ለኩሶ ተኩላዎቹን አባሮ ተኩላዎቹ ያደኑትን ባይሰን ሲመገብ ሂው ግላስ ይደርሳል። ሰውየውም ቀይ ህንድ ነበር። ቀስቱንም አውጥቶ ይደቅንበታል። ሂው ግላስ ግን እጁን ስለሰጠው ትቶት መብላት ይጀምራል። ስጋም ይወረውርለታል። በንጋታው ሰውየው የተጎዳውን የግላስን ጀርባ ተመልክቶ ምን ሆኖ እንደሆነ ይጠይቀዋል። ሂው ግላስም ድብ እንደሆነ ይነግረዋል። አብሮት የነበሩትም ሰዎች ጥለውት እንደሄዱና ልጁን እንደገደሉበት ይነግረዋል። ቀይ ህንዱም እሱም ቤተሰቦቹን በሞላ እንዳጣ መልሶ ይነግረዋል። ወደ ደቡብም ሌሎች ቀይ ህንዶችን ለማግኘት እየሄድኩ ነው። ልቤ ቢሰበርም በቀል ግን በፈጣሪ እጅ ነው ያለው። አብረን እንሂድ ብሎት በፈረስ አብረው ይሄዳሉ። ፊትዝጄራልድ እና ብሪጀር ወደ ከተማው ይደርሳሉ። ፊትዝጄራልድም ማድረግ የሚገባንን ያደረግነው ይለዋል። ወደ ካፒቴን ሄንሪም ሄደው ይዋሹታል። ቃል የተገባላቸውንም ገንዘብ ይቀበላሉ። ቀይ ህንዱና ሂው ግላስ እየሄዱ ግላስ ከፈረስ ላይ ይወድቃል። ቀይ ህንዱም የተጎዳውን የሂው ግላስን ቆዳ ያክመዋል። ሂው ግላስ ከህመሙ ሲነሳ ቀይ ህንዱን ያጠዋል። ሲፈልገውም ተሰቅሎ ይመለከተዋል። በላዩ ላይም አውሬ የሚል የፈረንሳይኛ ጽሑፍ ተጽፎ ይመለከታል። ወዲያውም ፈረንሳዮቹን ያያቸዋል። ቀይ ህንዶቹ ካምፕ እንዳዩና ወደዛ እንደሚሄዱ ይነጋገራሉ። ሂው ግላስ ከፈረንሳዮቹ የቀይ ህንዶቹ አለቃ የሆነችውን ልጅ አስጥሎ እሱም ፈረስ ይዞ ያመልጣቸዋል። ፊትዝጄራልድ ካፒቴኑ ክፍያው ይቆያል ስላለው ይበሳጫል። ሂው ግላስ በተኛበት ቀይ ህንዶች ይደርሱበታል። እሱም በፈረስ ሊያመልጣቸው ሲጋልብ ከነፈረሱ ገደል ላይ ይወድቃል። ፈረሱ ስለሞተና ብርዱ ከባድ ስለነበር የፈረሱን ሆድ ቀዶ እዛ ውስጥ ገብቶ ብርዱን ያሳልፋል። እነ ካፕቴን ሄንሪ ያሉበት ካምፕ አንድ ፈረንሳይ ይመጣል። አስገብተው ሲጠይቁትም እሱ ብቻ እንደተረፈ ይነግራቸዋል። ከያዛቸውም እቃዎች መካከል ብሪጀር ለሂው ግላስ የሰጠውን የውሃ መጠጫ ያገኛል። ከየት እንዳመጣው ሲጠይቀውም ጥሎት ሄዶ እንዳገኘውም ይነግራቸዋል። ብሪጀር ሃውክ ሊሆን ይችላል ስላለ ካፒቴን ሄንሪ ለመፈለግ ወታደሮች ይዞ ይወጣል። በጫካ ውስጥም ሂው ግላስን ያገኙታል። ካፒቴኑም ወደ ካምፑ ተመልሶ ፊትዝጄራልድን መፈለግ ይጀምራል። ከካፒቴኑ ካዝና ገንዘቡን ወስዶ እንደወጣም ይደርስበታል። ብሪጀርንም ሞቷል ብለኸኝ ነበር ዋሽተኸኛል ብሎ እንዲታሰር ያደርጋል። ሂው ግላስ ለካፒቴን ሄንሪ ብሪጀር እውነቱን እንደነገረው ይነግረዋል። ፈረስና መሳሪያ እንዲሰጠውም ይጠይቀዋል። አብረው ፊትዝጄራልድን ለመፈለግ ወደ ጫካው ይገባሉ። በዛም በተለያየ አቅጣጫ ይሄዳሉ። ፊትዝጄራልድም ካፒቴን ሄንሪን ተኩሶ ይገድለዋል። ሂው ግላስም ፊትዝጄራልድን በጥይት መቶ ያቆስለዋል። ፊትዝጄራልድም ወደ ጫካው ውስጥ ያመልጠዋል። በዚህ ሂው ግላስ ተከትሎ ይገባል። በዛም ፊትዝጄራልድ እኔና አንተ ተስማምተን ነበር እንድገልህ፣ ልጅህ ግን እየጮኸ አላቆም ስላለ ነው የገደልኩት ይለዋል። ሂው ግላስ ግን እሱ ላይ አልተስማማንም፣ ልጄን ገለኸዋል ብሎ ይጣላሉ። ሂው ግላስም ሊገድለው ሲል ፊትዝጄራልድ ይህንን ሁሉ ርቀት አቋርጠ የመጣኸው ልትበቀለኝ ነው፣ ልጅህን እኮ አይመልስልህም ይለዋል። ከፊት ለፊቱም ቀይ ህንዶችን ያያቸዋል። በቀል በፈጣሪ እጅ እንጂ በእኔ አይደለችም ብሎ ለነሱ ይሰጠዋል። ቀይ ህንዶቹም ከገደሉት በኋላ ሂው ግላስን ትተውት ይሄዳሉ። የፊልሙም ማብቂያ እዚህ ላይ ይሆናል። ይህ ፊልም በማርክ ኤል ስሚዝ እና ዳይሬክት ባደረገው አሌሃንድሮ ጎንዛሌዝ ኢናሪቶ የተጻፈ ሲሆን የፊልም ሀሳቡም በእውነተኛ ታሪክ ላይ ተመርኩዞ እንደ ኤሮፓያን አቆጣጠር በ2002 ዓ.ም ለአንባቢያን በደረሰው በማይክል ፓንክ ዘ ሬቨናንት ከተሰኘው መጽሐፍ የተወሰደና
ወደ ፊልም የተቀየረ ነው። መጽሐፉም ለሁለተኛ ጊዜ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከፊልሙ ቀደም ብሎ በመታተም ለአንባቢያን ቀርቦ ነበር። የዚህ ፊልም ርዕስ ሬቨናንት ማለት ፈረንሳይኛ ቃል ሲሆን someone who risen from the grave to terrorize the living ለበቀል ከሞት የተነሳ የሚል ትርጉም ይሰጠናል። በዚህም ላይ በመሪ ተዋናይነት የተጫወተው ታይታኒክን ጨምሮ በብዙ ስራዎቹ አድናቆትን ያገኘው ሊዮናርዶ ዲካፕሪዮ በዛ ባሉ ስራዎቹ ቢደነቅም የኦስካር አዋርድን ግን ማግኘት ያልቻለ የነበረ ቢሆንም ዘ ሬቨናንት በሚለው ፊልም ላይ ግን ባሳየው ድንቅ ትወና የኦስካር አዋርድን አሸንፎበታል። ፊልሙም እንደ አውሮፓውያን አቆጣጠር የ2015 ዓመተ ምህረት ምርጥ ፊልም በመሆን ሰዎች ሊያዩዋቸው ከሚገቡ ፊልሞች ለመሆን የቻለ ነው። እናንተም ይህንን ምርጥ ፊልም ተመልከቱ እያልን ጋበዝናችሁ። መረጃዎቹን ከዊኪፒዲያ ዘ ፍሪ ኢንሳይክሎፒዲያ ላይ ያገኘን። ስለተከታተላችሁን ከልብ እናመሰግናለን። ሼር፣ ላይክ፣ ኮሜንት ማድረጋችሁ እኛን ያበረታናል። ሌሎች ምርጥ የተባሉ ፊልሞችንም እንደዚህ ዘንላችሁ እንቀርባለን። እናመሰግናለን።